የእግዚአብሔር ቃል ነውና ቁርአንን ሰጥተዋል። በጣም እናመሰግናለን። እንደዚህ አባት የአላህን ቃል ይሄ ለሙሽሮች አስረክበን እባካቸው ብስመተ በሚሰጥበት ሰዓት ሞቅ ያለ ሞራል እንዲሰጥበት ነው። እንደዚህ እንጠይቃለን። እስኪ ሞቅ ያላችሁ በመቀጠልና የእግዚአብሔር ቃል ከተሰጠ ከዛም በኋላ መኖሪያ መተዳደሪያ የሚሆነው ሰው ልጆች መቋስ መንቀሳቀስ የሚችሉ ሲበሉ ብቻ ነው። ስለዚህ ሙሉ ሞሰብ አጨብጭቡ። ቤትሽ ሙሉ ይሁን፣ ትዳርሽ ሙሉ ይሁን፣ ምትበይው አትጪ፣ ለዘላለም እግዚአብሔር የሚበላ መና ይስጣችሁ ስትል ሞሰብ ሰጣለች። በመቀጠል ወንድሟ አማን የና ስጦታ ብያለሁ። ለተጨማሪ አለ ወንድሟ ደግሞ አባቴ የእግዚአብሔርን ቃል እናቴ የእንጀራ ሞሰብ ተሰጠች፣ እኔ ደግሞ ለቤት መስሪያ የሚሆን ሰጥቱ እርሾ የሆናቸው ዘንድ ቤት መስሪያ የሚሆን እንዲነቃቁ እንዲነሳሱ አዲስ ተቀጣሪ ነኝ በዛም አነሰም እንዳትሉኝ ታናሽ ወንድም ነኝና ምንም ቢሆን ለቤት እንዲያስቡ ቤት ሳይሰሩ ልጅ እንዳይወልዱ በማለት 20,000 ብር አዲስ በመቀጠል እንግዲህ አብራችሁ ያደጋችሁ ያሳደጋችሁ አብራችሁ የተማራችሁ አብራችሁ አፈርፈጫችሁ አብራችሁ ብዙ ነገር ያሳለፋችሁ ጓደኞች፣ እናቶች፣ ወንድሞች፣ ጎረቤቶች ያላችሁን እየመጣችሁ መስጠት ትችላላችሁ። ትዕግስት የሚቀድመኝ ብላለች። አብራን ያደገች አብራን የተማረች። ስለዚህ ትዕግስት ስጦታ ትሰጣለች። በመቀጠል ዘሪቱ አለች፣ መዲና እህታችንም አለች። ሌሎቻችሁ ጉልቻችሁ ይሙቅ፣ ቤታችሁ ይሙቅ፣ ጉለቱ ክበዱ ብላችሁ መመረቅ ትችላላችሁ። በኋላም ደግሞ ቤት ውስጥ ያስቀመጣችሁ ካላችሁ በኋላ ያመጣችሁ መስጠት ትችላላችሁ። እናመሰግናለን። ማሻአላህ ብለን ሁላችንም ደግሞ በዚህ እንቀጥል። ማሻአላህ ማለት ትልቅ ነውና እባካችሁ ሁላችሁም እንድትሉ እፈልጋለሁ። እስኪ አይሰማኝም
እባካችሁ ወስዶ ስጦታ የሚሰጥበት ሰዓት በሞቅ ልታደርጉ እፈልጋለሁ። እባካችሁ እሺ። እንደምታየው ስጦታ ዛሬ የቀጠለ ይገኛል። እስኪ ለሞራል በሞራል ዝግታ ምንድን ነው? በፊት ያላችሁ ወጣቶች አብረን አፈር በተናገረን ሞራል እንዲመስሉ
ايش تنيفي بس يا مو كنت بس يا مو Just a lucky day.